السلام عليكم ورحمة الله وبركاته. እህት ካንዚ እንዴት ነሽ? ደህና ነሽ ወይ? አልሐምዱሊላህ እኔ ደህና ነኝ። ቀይም ቪዲዮ ሰርተሽ ላኪልኝ ባልሽ መሰረት ላሳይሽ ነው። ያው ዱቄት ገራዶ ነው። እዚህ ጋር ኬሻው ሲሰፋ እንትን ብሎ ነው እንጂ ገራዶ ዱቄት ነው። አንደኛው 25 ኪሎ። ከዛ መኮረኒ ደግሞ ነው ስፔሻል መኮረኒ ነው። ይሄ ደግሞ 5 ኪሎ ነው ያልሽኝ 5 ኪሎ። ከዛ ሩዝ ነው። ሩዝ ይሄ የውጭ ነው። የውጭ ሩዝ ያው እንደምታዩ። ይሄ ደግሞ 10 ኪሎ ነው ያልሽኝ 10 ኪሎ ነው ያዘጋጀውልሽ። ሌላ አሁንም ሩዝ ይሄ ደግሞ የውስጥ ነው የሾርባ ሩዝ። ያው ይሄ ሾርባና የውጭ በጣም ልዩነት አለው። ይሄን ይመስላል። ከዛ በመቀጠል ደግሞ አጃ ነው። አጃም 5 ኪሎ ነው ያልሽኝ። ይሄው አጃው ደግሞ ይሄን ይመስላል። ትንሽ ስልኩ ላይ ተስላለው ነው እንትን የሚልሽ። ሌላው ሳሙና ያው 555 ነበር ያልሽኝ። ሪች ነው ያደረኩት። አሁን የተሻለ የተባለው እሱ ነው። 555 ጠፍቷል። ሪች ሳሙና 5 ሐባ። ከዛ ፓስታ ደግሞ ኦኬ ፓስታ ነው ያልሽኝ። ይሄን ነው ያደረኩልሽ። ሌላ ደግሞ ገብስ የሾርባ ገብስ ይሄው የተከካውን ነው። ይሄ ደግሞ 10 ኪሎ ነው ያልሽኝ። 10 ኪሎ አርጌልሻለሁኝ። ከዛ ደግሞ ካርቶን ቴምር ነው። ይሄ ያው እሽግ ነው 1 ካርቶን። ሲቀጥል ደግሞ ቡና ደግሞ 7 ኪሎ ነው ያዘሽው። 7 ኪሎ አዘሽ። አምስቱን ለብቻ እንደገና ደግሞ 3ቱን ለብቻ ነው ያልሽኝ። ይሄን ይመስላል። ማን ነው 2ቱን ለብቻ 5ቱን ለብቻ 2ቱን ለብቻ በድምሩ 7 ይሆናል። ከዛ ደግሞ ስኳር ነው። ይሄው ስኳርሽ ደግሞ 13 ኪሎ ነው ያልሽኝ። 13 ኪሎ ስኳር ነው። ከ13ቱ 3ቱን ለብቻ 10ሩን ለብቻ ነው ያልሽኝ። በዚህ ልክ ነው ያደረኩልሽ። ከዛ ይሄንን ዱቄት ሳሙና 5 ኪሎ ግራም ነው። ይሄንን በዚህ በሽጉ አድርጌልሻለሁ። ሌላ ደግሞ ኦመር ዘይት ያው 5 ሊትር። ከዛ ደግሞ ሀያት ዘይት በ3 ሊትር እና ይሄን ይመስላል እቃሽ። ሌላ እንግዲህ ኢንሻአላህ የተረሳ ያለ አይመስለኝም። ካለም ደግሞ ከመሄዱ በፊት ታስታውሽኛለሽ ማለት ነው።